ሰላም ቤተሰቦቼ እንዴት ናችሁ? ሰላም ነው ወይ? ታጋሽ ሴት እባላለሁ። ታጋሽ ሴት እባላለሁ። ይዤላችሁ የመጣሁት ዩቲዩብ ላይ ያልተማረ ሰው ያልተማረች እህቴ ያልተማረ ወንድሜን ላበረታታ ነው የመጣሁት። ሼም እንዳይዛቸው ወጥተው እንዲማሩ ነው የመጣሁት። በአሁን ሰዓት ማለት ነው አልተማርኩም ማለት በጣም ከባድ ነው። እግዚአብሔርን በጣም ከባድ ነው። ስለዚህ ያልተማረ እህት ወንድሞቼ ካላችሁ ኮሜንት አድርጉልኝ፣ ወይ ስልክ ቁጥሬን አስቀምጥላችኋለሁ፣ እንደዋወላለን፣ መማር ትችላላችሁ እላችኋለሁ የዩቲዩብ ቤተሰቦቼ። እና ደግሞ አበረታቱኝ፣ ገና ጀማሪ ነኝ፣ አበረታቱኝ እላችኋለሁ። እና ምንድነው መሰላችሁ መማርና አለመማር በጣም ከባድ ነው። እግዚአብሔርን ያልተማረ ሰው ማለት ነው ሙሉ አካል ያለው አይመስለውም። ታውቃላችሁ አይደለም? እኔ አሁን ስላልተማርኩ ስለነበረ ማለት ነው ሙሉ አካል የነበረኝ አይመስለኝም ነበረ። ልብስ ለብሼ ዘንጬ ወጥቼ ማለት ነው አራ እንዴት እላለሁ። በቃ ውስጤ ይነግረኛል፣ ኧረ አንቺ የሆነ የጎደለሽ ነገር እኮ አለ ምናምን ብሎ ውስጤ ይነግረኛል። ስለዚህ እህቶቼ ወንድሞቼ ካላችሁ ኑ አብረን እንማር እያልኳችሁ ነው። ዩቲዩቤን ለአበረታቱኝ በዛው